አንዳንድ ጊዜ እኮ ታውቃለህ አይደል? እኛ እየሳቅን ፎቶ ስንነሳ ሞልቶልን ይመስላችኋል። ሁሌ ሞልቶልን ከአቅማችን በላይ ሆኖ እንደሆነ አልገባቸው። እንደዚህ ሱፍ ለብሰን ስታዩን ሞልቶልን መሰላችሁ እንጂ የሥራ ልብስ ነው፣ ቱታ ነው። ብራዘር መካኒክ ብንሆን የምናደርገው ቱታ በለው። በቃ ምን ሆነ ነው? አቅመሳቅ ከአቅማችን በላይ። አንድ ጊዜ የሆኑ ቸርቾች ምስጋና ፕሮግራም እንድታገለግል እንፈልጋለን ብሎ ጋበዙኝ። ምን ላይ ነው ምስጋናው አልኳቸው። 3 ሚሊዮን ብር ተበድረን ከፍለን 3 በሬ አርደናል አሉኝ። በእርግጥ ፈተና ለሁለት ይከፈላል። ሌሎችም ያመጡብንና እኛ ራሳችን ሄደን የምናመጣው። እቺን ብናገር ደስ ይለኛል። እኛ ራሳችን የምናመጣው ፈተና አለ። በገዛ እጃችን ኢንተርኔት ሆነ አድርገን ሃይ ብለን ሐዋርዩ ብለን አፋይን ታንኪዩ ብለን እንዲሁ የምናመጣው ፈተና አለ። ይጉድ ሚጉድ ብለን ከዛ ጉድ በጉድ እጄን ጣቴን በቆረጠው እስክንል ድረስ። በነገራችን ላይ በፈተና ውስጥ ብዙ ጊዜ ሰዎችን ትከስራላችሁ፣ እግዚአብሔርን ታተርፋላችሁ። ሰዎችን ትከስራላችሁ፣ እግዚአብሔርን ታተርፋላችሁ። ደግሞ ታውቃላችሁ ፈተናው ለክላሱ ሙሉ ነው፣ መልሱ ግን በግል ነው። መልሱ በግል ነው። እሺ ፈተናው ለሁሉ ነው፣ መልሱ ግን በግል ነው። ለምሳሌ እንደ ቤተሰብ ትፈተናለህ ማለት እንደ ቤተሰብ ትመልሳለህ ማለት አይደለም። ዋይፍ፣ ልጆች፣ አንተ ባል ምናምን ትፈተናላችሁ፣ መልሱ ግን በግል ነው። ተጠንቀቅ። ግልጽ ነው ማውራው። እንደ ቤተሰብ ተፈተና እንደ ቤተሰብ እንመልሳለን አይባልም። እንደ ሀገር እንፈተናለን። ጥያቄ በጅምላ ነው፣ መልስ በችርቻሮ ነው። ምን ነው ምንም እና ያለ ችግር ነው ያለ ፈተና መኖር አይደለም ወዳጆቼ። ስለ ፈተና አንድ ነገር ልጨምርላችሁና ወደ ሐሳቤ ልመለስ። ለምሳሌ ይሁን እኔ ወደ ሆነ ሀገር ስትሄዱ ልብሳችሁን በሻንጣ አጣጥፋችሁ በሻንጣ ውስጥ ከታችሁት እንደዚህ ቀብታ አደረጉትና እየገፋችሁ ነው የምትሄዱት። አቤት ፎሎሚ ውስጥ ከታችሁ ግፍት እያደረጋችሁ ልብሳችሁ እንደ እንጨት ቢደርቅ አስባችሁት እንዴት ለመያዝ አይመችም። ለዚህ ነው እግዚአብሔር በፈተና ላያያዝ እንድንመች አድርጎ ያጣጥፈናል። ከዛስ በቃ በዚህ ሲለ እሺ ጌታው እዚህ እሺ ጌታው በቃ እጥፍጥፍ አድርጎ ከቶ በቃ ይዞ ወደሚፈልገው በቃ በፈተና አያቴ 100 ኪሎ ስንዴ 100 ኪሎ ጤፍ ትገዛ ነበር እና 100 ኪሎ ከመጣ በኋላ ወንፊት ላይ ታስቀምጥና መታ ታደርገዋለች። ከ100 ኪሎ 90 ኪሎ ይገባል፣ 95 ኪሎ ይገባል። በፈተናም እንደዛ ነው። እግዚአብሔር መታ ያደርጋል፣ እነቁንን ይወርዳል። አምብልቶናል። ሁለቴ መታ ሲያደርግ በቃ ማንንም አልሰማም ስትል የነበርክ ሰውዬ መላእክት ይጠሩ ከሰማይ ቤት ሰርተው ቤት ማንንም የማይሰማ ሰውዬ መልአክ መስማት ይጀምራል። ይታይ አሁን ሚካኤል ሲያወራው አስተካክሉ። ዛሬ ግን በጣም ሰላ ደህና ናችሁ? ምን ላድርግ እየሳኩ ነው፣ ከአቅሜ በላይ ሆኖ ይሄ ዋይፍ አለች ሚስቴ እኮ ከኔ ጋር እኮ ብዙ ታምር እኮ አንቺ ከሁለት አክሊል የምትወስጂው ጌታ ለኔ አንድ ከተስተኛ አንቺ ሁለት የምትወስጂው ጌታ ቆጥሬ እኮ ነው ማስቃት። በምንም ላስቃት ስለማልችል ሰልፍ በሰልፍ የሆንኩ ሰውዬ ስለሆንኩ እኔ መሳቅ ስለማልችል እቺ ልጅ ለመሳቅ 1 2 3 ብዬ ሳቂ ስላት አይታይ ብላ ትስቃለች። ኢየሱስ ጌታ ነው። ብቻ ይቀረው ምናምን እንዳትሸማቀቅ። የሆኑ ነገሮች ከሄዱ ሂዱ፣ ከተበተነ ይበተን፣ ከተበላሽ ይበላሽ። ልብህን በእግዚአብሔር አበርታ። ተስፋ እንዳትቆርጥ። ጌታ ምራት አያስፈልገውም እግዚአብሔር ያንተን ታሪክ ለመቀየር። አሜን። እግዚአብሔር መልሶ ይሰጣል። ልብ የማይፈራ ሁኔታን አይደነብርም ጠላቱ እንዳንበሳ ውስጠ ድፍረት አንዲያር አቻቻቻቻቻቻ ወይም ታረግ ፍሬ ባይገኝ ቢሆንም ባይሆን